የጥንቃቄ መልእክት ነው። ሁላችሁም ሼር ተደራረጉት። ከአፍዝዝ አደንዝዝ ሌብነት ከተማው ላይ በጣም እየተበራከተ ስለሆነ እነዚህ ሌቦች የሚጠቀሟቸው ስልቶች አሁን ላይ ሼር እየተደራረጉ ይገኛሉ። ስለዚህ ራሳችሁን ከዚህ ነገር ጠብቁ። ከማታውቁ ሰው ጋር በፍጹም ንክኪ አስወግዱ። እንዲሁም ደግሞ የአፍዝዝ አደንዝዝ ድርጊት የሚሰሩ ሰዎች የአካል ንክኪ በመጠቀም ስለሆነ መንገድ ላይ ሆነ ባንክ አካባቢ ሌላ ቦታ ላይም ማንንም ሰው እንዲጠጋችሁ እንዳትፈቅዱ። ተከሻችሁን አንገታችሁን ወይም ደግሞ እጃችሁን ለመንካት የሚሞክር ሰው በንቃት መከታተልና እንዲሁም ደግሞ ወዲያውኑ ራሳችሁን ከእንደዚህ ሰው ጋር ማራቅ መቻል አለባችሁ። ልብሳችሁ ላይ ቆሻሻ አለ በሚል ሰበብም ሊጠርግላችሁ ወይም ደግሞ ሊነካችሁ የሚሞክር ሰው ካለ ከማመን ይልቅ መጠራጠር ያዋጣል። ሌላኛው ደግሞ የታወቀው ሎተሪ ደረሰኝ ድራማ ነው። ይህንንም ራሳችሁን ከእንደዚህ አይነት ነገር ጠብቁ። ምክንያቱም ሎተሪ ደርሶኛል የሚል ድራማ እጅግ የተለመደ ነው። የማጭበርበር ስልትም ነው። ሎተሪ ደርሶኛል መታወቂያ የለኝም በሚል በርካታ ሰዎች እየተጭበረበሩ ስለሆነ ከዚህ ስልትም ራሳችሁን ጠብቁ። ይህ አይነት ጥያቄ ሲቀርብላችሁ ፖሊስ ጣቢያ ሄደህ ጠይቅ በማለትም ውይይቱን ወዲያውኑ አቋርጡ። እንዲሁም ደግሞ ያላችሁበት አካባቢ በፍጹም ንቃት ተከታተሉ። ወንጀለኞች ብቻቸው አይደለም በቡድን ሆነው ነው የሚንቀሳቀሱ። ስለዚህ የሆነ ነገር ሲገጥማችሁ አካባቢያችሁ ላይ ሌሎችን ወንጀለኞች ስለሚኖሩ እሱንም ተከታተሉ። እንዲሁም ደግሞ ባጃጅ ወይም ደግሞ ሚኒባስ መኪና የመሳሰሉ ነገሮች አካባቢያችሁ ላይ መኖራቸውን ቼክ አድርጉ። ብትችሉ ደግሞ ታርጋውን ለመያዝ ሞክሩ። ሰው የሌለበት መንገድ ላይ ከማታውቁት ሰው ጋር በፍጹም ንግግር እንዳታደርጉ። ምክንያቱም ወንጀለኞች ርህራሄያችሁና እንዲሁም ደግሞ ንጹህ ልባችሁን ስለሚጠቀሙ ጥንቃቄ አድርጉ። አሁን ላይ ከተማው ላይ እንደዚህ አይነት ማጭበርበሮች በስፋት እየተበራከቱ መጥተዋል። ወንጀለኞች አብዛኛው ጊዜ ደግና የዋህ የሚመስሉ ሰዎችን ስለሚመርጡ ንቁ መሆን ይገባል። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ራሳችሁን ጠብቁ። መልካም ቀን